ጋር ነኝ። ምን ልናደርግ ነው? ነይ ከኔ ጋር ነይ። እኔ ግን ምንም የምለው ነገር የለም። አለ ምንድነው? አዳ ቱክቼ፣ እዚህ ምን ትሰራላችሁ ደግሞ? አቶ ቦራ፣ ከዚህ የማጭበርበር እንቅስቃሴ ልናድን ነው የመጣ ነው። ስለምንድን ነው የምታወሪው አዳ? ማጭበርበር ማለት ምን ማለት ነው? ቦራ፣ እነዚህ ሰዎች እነማን ናቸው? አንቺ ዝም በይ፣ ምንም ነገር እንዳትናገሪ። በጣም አስመሳይ ናት። አዳ፣ ጭንቅላትሽ ላይ ያደረግሽ የማንን ጭራ ነው? ብሽቅ ቆሻሻ። አይ እጅሽን ስጭኝ። ጣትሽን ላይ ውስቲ። የውሸት ጣት ነው። ስሚኝ፣ ውሸታም ነሽ። አይ ተነሽ እስኪ እኔን ተመልከችኝ። አፍንጫዋንም ተሰርታለች። አዎ፣ ግን ይሁን ቆንጆ ነው። በዚህ በኩል ዙር እስቲ ልሽ። አገጯ ራሱ የውሸት ነው። ጉንጯ እንኳን ሳይቀር የውሸት ነው። አይኖቿ፣ ወይኔ አይኖቿን ተመልከች። ከሩቅ ማያ ሁሉ አድርጋለች። እሺ፣ ትንሽ ጎንበስ በይ። ጎንበስ። አቁሚ። መቀመጫ አድርጋለች። አሁን በዚህ ሁኔታ ሆና መተንፈሷ ራሱ ተአምር ነው። ትሰሚያለሽ? በሕይወት አለሽ። ይኸውልሽ፣ ተንፍሺ። ተነሽ። አቶ ቦራ፣ ይሄን በማለቴ በጣም ተጸጽቻለሁ። እንደ ምርመራችን ውጤት ከሆነ እቺ ከጎናችን ያለችው መቤት የትኛውም አካሎቿ የእውነት አይደሉም። ማለቴ እውነተኛ ነገር ልናገኝ አልቻለም። እሺ፣ አንቺስ ማግኘት ቻልሽ? አንድም ነገር የለም። ሌላው ደግሞ የፕላስቲክ ቀዶ ጥገና ተሰርታለች። እንዲሁም ጥርሷ ራሱ በጥርስ ሐኪም ነው የተስተካከለው። ግን እኔ ያለው ይኸውልህ አቶ ቦራ፣ ምንም አታስብ። ለአንተ ለመከላከል እንዲሁም ከአጭበርባሪዎች እጆች ለማስወጣት ነው እዚህ ያለሁት። ገብቶሃል አይደል? እና የኔ ስራ እሱ ነው። ሌላ ምንም ነገር የለም። አዳ፣ ምንድን ነው የምናደርገው እያልኩሽ ነው። አዳ፣ ምንድን ነው የምናደርገው? ያቺ ሴት ቀይ ልብስ ነው ያደረገችው። መጀመሪያ እናያቸው፣ ከዛ በኋላ እንተያያለን። አዎ፣ ቀይ ልብስ ነው ያደረገችው፣ ደማቅ ቀይ። በእንጀምር ታዲያ ስራ እንዴት ነው? ያው እንደተለመደው ነው። እኔ ግን ከስራ ብዙ መራቅ አልችልም። አንቺ ምን ያህል ቀን ቆየሽ? 10 ቀን። እንደምን አመሻችሁ ሴቶች፣ እንኳን ደህና መጣችሁ። አመሰግናለሁ። አቤት። ሰውዬ አመሰግናለሁ ብለሃለች። ሌላ ምን ልትል ትችላለች? እሺ፣ ለማዘዝ ዝግጁ ናችሁ? ሰላጣ አምጣልን። ስለዚህ የሚጠጣ ነገርስ? ውሃ። አልገባኝም። ሰውዬ ውሃ ነው ያለችው። ውሃ። ጆሮህን አሰራው እንጂ። ለአንቺስ ምን ይምጣልሽ? ለእኔም እንደዛ። አታርዝመው፣ በል ሂድ። እሺ፣ ይህንን መውሰድ እችላለሁ? መውሰድ አትችልም። ይኸውልህ ለአለቃ ነው የምናገርብህ። ሂድ፣ ቀጥል። እብድ። እሱን ቀና አድርጊው። በጣም የሚገርም ነው። ምንድን ነው ይህን ያህል ያስገረመሽ? ለራሴ በጣም ተገርሜያለሁ። ማለቴ እኔን የሚፈልጉኝ ብዙ ሰዎች አሉ። ምን ያህል እንደሆኑ እንኳን አላውቅም። በዛ ላይ አንዴ በጣም ድርቅ ይላሉ። ከአቅሜ በላይ ነው የሚሆንብኝ። ምርጫ አለኝ፣ ግን ምንም ቢሆን ወደ አንተ ነው የምመጣው። አሁን ብናዝ ይሻላል መሰለኝ። አዳ ማን ናት? ማንም አይደለችም። ያን ያህል አስፈላጊ አይደለም። ረዳቴ ናት። ድርጅቱ ውስጥ ሁሌ አብረን ነን። ሁሌም የሆነ ነገር እላታለሁ። ብቻ የምላት ነገር አላጣም። ማለቴ አንዳንዴ ስታበሳጭሽ የሚፈጠረው ነገሬ ነው። ልማድ ስለሆነብኝ ነው። በጣም ይቅርታ አድርጊልኝ። እሺ እንግዲህ ካልክ ይሁን። ወይኔ ሴትዮዋ እያየችው እኮ ትሽኮረመማለች። አዳ፣ አልሰማሽም? አዳ እያለ እየነገራት ነው። አዎ፣ እንዴት አይል ሁሉ ጊዜ እኔን አቁሚ አዳ፣ ዝም በይ አዳ፣ በቃ አዳ። ቆይ ለምን ይላል? በፈጣሪ ስሜን ደጋግሞ አሁንም ስሜን ራሱ በጣም ለመደው። በጣም ነው የሚጠላኝ። በሄደበት በሙሉ ያነሳኛል። እኔን ጠልቶኛል። ለዛ ነው በየሰዓቱ አዳ የሚለው። አዎ፣ ወይዘሪት ቱክቼ፣ አረ እየሰማሽኝ? ልክ አቶ ቦራ ለአንቺ ግልጹን ሊነግርሽ ሲል አንቺ ደግሞ የሩዝ ጋርን የጋብቻ ጥያቄ ተቀበልሽ አይደል? አዎ፣ በጣም ትልቅ ስህተት ነው የሰራሽው። በፈጣሪ ስም ትልቅ ስህተት ነው የሰራሽው። ለዛ ነው ይሄ ሰውዬ ከእንደዚች አይነት ሴት ጋር እዚህ መገኘቱ ምንም የማያስገርመው። ምንም ቢሆን ወንድ ነው። አይ አይደለም፣ አይሆንም። ቦራ እንደዚህ አይነት ነገር አያደርግም። ያደርጋል። ወንድን ማመን አትችም። እነሱ የማያደርጉት ነገር የላቸውም። እሺ፣ አሁን ምን እያደረግን ነው? እዚህ ቁጭ ብለን ዝም ብለን ልንሰማ ነው? አንድ ይቅርታ አድርግልኝ። ሜካፔን አስተካክዬ ልምጣ። እሺ፣ ይቻላል። አትጨናነቂ።
እኔም ስለሱ እያሰብኩ ነበር። ሄደች፣ መጸዳጃ ቤት ሄደች። ገባሽ? ተነሽ፣ እኛ ምንከተላት። ለዚህ የማወቅስሽ አንቺ ነው አዳ። እንዲህ እንዲሆን ያደረግሽው አንቺ ነሽ። ልጅቷን አዳ ብዬ ጠራኋት። አዳ አልኳት። እሰይ እዚህ አይደለችም፣ እዚህ አይደለችም። በትክክል የኔ ማር። እዚህ ከብዙ አድናቂዎቼ መሀል ከአንዱ ጋር ነው ያለሁት። ከእኔ እንዴት ብሎ ያመልጣል? አህያው የምታውቂው ቦራ ነው። ጥግብ እንዳለ ነው። ጠዋት ላይ ቁርስ እየበላን እንደተለመደው ያው እንተያያለን። መቼም እንደማደርገው ታውቂያለሽ። እቺን ሴት ልግባና ልምታት። ቆይ 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 ውይ በጣም ይቅርታ አድርጊልኝ። አንድ ጥያቄ ልጠይቅሽ። ታውቂያለሽ፣ የጸጉርሽ ቀለም በጣም ነው የሚያምረው። በጣም ወድጃለሁ። አመሰግናለሁ። እኔም መቀባት ነው የምፈልገው። የሚበቃኝ ይመስልሻል? እኔም ያንቺን ጸጉር ወድጀዋለሁ። ቀለም አትቀቢው፣ ይቅርብሽ። ይገርማል። እኔም እንደዛ ነው የምላት፣ ግን በጭራሽ አዳምጣኝ አታውቅም። እስኪ ጸጉርሽን በእጄ ነክቼ ልየው። ኡፍ የምር በጣም ቆንጆ ዛላ ነው ያለው። ቀለሙ ደግሞ አሪፍ ነው። ምርጫሽ ከቆዳሽ ጋር እንዴት ይሄዳል መሰለሽ። አመሰግናለሁ። ቆይ ግን አንቺን አውቅሻለሁ ልበል? አዎ አንቺንም የማውቅሽ ይመስለኛል። ግን የት ነው የምንተዋወቀው? ምናልባት አንድ አይነት ስፖርት ቤት እንሰራ ይሆናል። የኢትለር ሰው ነኝ። አይ እኔ እዛ አካባቢ ሰው አይደለሁም። ጸጉር ሰሪሽ የት ነው? ኒሳንታስ ነዋ። ኦ አምላኬ፣ አንድ አይነት ሰው አይደለም የሚሰራ። ምናልባት የሚመሳሰል ሰው እናውቅ ይሆናል። እንደዛ ከሆነ አንተዋወቅም ማለት ነው። ውይ በቃ እሺ፣ ደህና ደሩ። በቃ እኔ ልሂድ። አንቺም ደህና ደሪ። አዳ ምንድን ነው የምናደርገው አሁን? ደግሞ ሌባ ልንሆን ነው? አይ ወይዘሪት ቱክቼ፣ ሌባ ማለት ምን ማለት ነው? ስልክ ቁጥሯን ነው የወሰድኩት። ንገረኝ። አሁን እሱን ምን እናደርገዋለን? ስለ ቦራ ያወራችሁን ነገር መልሰሽ ለሱ ልትልኪለት ነው? አይ እኔ እንኳን ከዛ የተሻለ ሀሳብ አለኝ። ምንድን ነው? ሊፕስቲክ አለሽ እንዴ? ፉሊያ ሩዝጋር ፉሊያ ሩዝጋር የድርጅታችን ፎቶግራፍ አንሺ ነው እንዴ? ስላወኩ ደስ ብሎኛል። እኔም ደስ ብሎኛል። ያው እንደሚታወቀው ኢስታንቡል ጠባብ ከተማ ናት። የሆነ ነገር መብላት ፈልጌ ነው እዚህ ድረስ የመጣሁት። አይደል ሩዝጋር? ከምር ነው? አዎ አዎ። እንዴት ደስ የሚል አጋጣሚ ነው። በጣም ጥሩ አጋጣሚ ነው። ይገርማል። ሌላ ሰው አለ? ባዶ ነው፣ ባዶ ነው፣ ባዶ ነው። እሺ እንግዲያውስ በይ ነይ እናድርገው። በይ አሁን እናድርገው። በይ ግቢ። ይሄ ደግሞ እዚህ ምን እየሰራ ነው? ሩዝጋር እሱ ነው። ተከትሉን። ለደቂቃ ሊተወኝ አልቻልም ማለት ነው። ይህንን ሰውዬ እንዴት አድርጌ ላስወግደው? አይሆንም። መኖሩ ጥሩ ይመስለኛል። ሶስት ወፍ በአንድ ድንጋይ ይሆናል። በዚህ ከአቶ ቦራ ጋር ትቀራረቢና ከዛ ፉሊያን ጠልዘሽ ታወጫታለሽ። እጠልዛታለሁ። ከዛ ከሩዝጋር ጋር ስለዚህ ጋብቻ ጉዳይ ነገሩን ትቋጫለሽ ማለት ነው። እንግዲህ በአንድ ድንጋይ ብዙ ነገር አደረግን ማለት አይደል? ስለዚህ ወደ ጠረጴዛው እንሂድ። በይ ነይ አዳ፣ እንሂድ። እዚህ ጋር እንቀመጥ። አቶ ቦራ፣ አዳ ማን እንዳለ ተመልከች። እና ዝነኛው አዳ ማለት እሷ ናት። አዳ፣ ቱክቼ፣ እናንተስ እዚህ እንዴት መጣችሁ? ቱክቼ፣
እቅዳችን አብረን ራት ልንበላ ነበር። ምን ነው አልተመቸሽም እንዴ? አይ እንደዛ ማለት አይደለም የኔ ውድ። በሌላ መንገድ አትውሰጂው። እንደውም በዛ ስንል ዘና እንላለን አይደል? ምን ነው ከቦራ ጋር የግል ጉዳይ እያወራችሁ ነበር እንዴ? አይ የምን የግል ጉዳይ? ሁሉም ሰው የሚያውቀው ነገር እኮ ነው። አይ እኔ እንኳን አላውቅም። ጉዳዩ ምንድን ነው? አቤት። ወይዘሪት ፉሊያ። አቤት ነኝ። ማን ልበል? ማንነት ያስፈላጊ አይደለም። እኔ በጣም ነው አንቺን ማደንቅሽ። ክብረ ቢስ። ሄሎ። የወይዘሪት ፉሊያ ስልክ በየደቂቃው ነው የሚጠራው መሰለኝ። ሁሉም ሰው ይደውልላታል። ስልክ ቁጥሬን ከየት ነው ያገኘኸው? የተለመደ ነው። እሷ ብልህና ስኬታማ ሴት ናት። የተለመደ ነው። ወይኔ በፈጣሪ ስም! ይሄ ደግሞ ምን የሚሉት ንቀት ነው? የተለመደ ነው አይደል? እሺ ያው ለአንተ ከቀለለ ችግር የለው። ይኸውልሽ ስሚኝ፣ ይህን ያህል ምንድን ነው የደበቃችሁት? ምን ሆነሃል? ምንም አልደበቅንም አቶ ቦራ። ማለቴ በቃ እንደነገርኩ ነው። ጥሩ፣ በጣም አሪፍ። ምክንያቱም ከዚህ በኋላ ስሟን ብዙ ጊዜ ትሰሙታላችሁ። ሰላም። ከእሷ ጋር ያለኝን ግንኙነት ቁም ነገር ላስይዘው ወስኛለሁ። ምን አይነት ስርዓተ ቢስ ናቸው? ይሄ ማለት እኮ እብደት ነው። ዛሬ ስልኩ ምን ሆኖ ነው? ቆይ አልገባኝም። ምን እንደሆነ አላውቅም። እና አንቺ ደግሞ አዳ የቦራ ጸሐፊ ነሽ አይደል? አዎ የግል ረዳቱ ነኝ። ድሮ ላይ ጸሐፊ ነበር የምትባሉት። ኧረ ተው። ከስንት ጊዜ በፊት ያው ስትታይ ትልቅ ሴት አትመሲም። ቀዶ ጥገና ተሰርተሻል እንዴ? አይ ማሬ፣ እዚህ ጋር እየተደናገጠ ያለው ሰው እኔ ሳሎን ሌላ ነው። ለምን እንደዚህ እንደሆነ ግን አልገባኝም። ድጋሜ እንዳሁኑ ማሬ ብላ ካለችኝ ምን አለች በይ እመታታለሁ። እሺ ሴቶች፣ አዳ፣ ቱክቼ፣ ፉሊያ፣ በማዕከላችሁ እንደዚህ አይነት ደስ የማይል ነገር የተፈጠረው በምን ምክንያት ነው? ይህን ማወቅ እችላለሁ? አረ ምንም አይነት ግጭት የለም ውዴ። ያው እናንተ ወንዶች ቶሎ ስለማይገባችሁ ነው። ከምሬ እኮ ነው። ይቅርታ። እስቲ አይገባችሁም የተባለው ነገር ምንድን ነው? አሁን እያወራን ነው። ቢሆንም ግን ለእናንተ ወንዶች ቶሎ አይገባችሁም። ከፈለክ ግን እዚሁ ምሳሌ ልስጥህ። ወይዘሮ ፉሊያ ስራሽ ምንድን ነው? ቆይ የስነ ህይወት አስተማሪ ነኝ፣ እንዲሁም የስነ ምግብን ባለሙያ ነኝ። ደንበኞቼ ጥበብ ውስጥ ያሉ እንዲሁም የንግድ ሰዎችና ከተለያዩ ዓለም የመጡ በደንብ የሚታወቁ ሰዎች ናቸው። ስልክሽ 10 ጊዜ የሚጠራው ለዛ ይሆናል። አሁን በደንብ ገባኝ። ምንድን ነው የኔ ውድ? በመደወሉ ቀናሽ እንዴ? አቆሚ ውዴ። አዳ፣ አንዴ ልታይኝ ትችያለሽ? አንዴ እንድናወራ ትፈልጊያለሽ? አዎ ትፈልጊያለሽ? አዎ የምትፈልጊ ይመስለኛል። እሺ ፍቃዳችሁ ከሆነ አንድ ጊዜ አዳን ስለ ስራ ጉዳይ የሆነ ነገር ልጠይቃ ስለምፈልግ ነው። አዳ በይኔ ቅደሚ። ቅደም። አንቺ ቅደሚ። አንተ ቅደም። አዳ ቅደሚ ያልኩሽ። እሺ ብዙ አንቆይም፣ እንመጣለን። ሩዝ ጋር እኔ ደግሞ አንተን የሆነ ነገር ልጠይቅህ ይቻላል። የዛሬው ጉዳይ ስለሆነ ስለዛ ፎቶግራፍ ነበር። ለመጽሔቱ ልንጠቀሙ የነበረው የፋሽን ገጽ ማለት ነው። ንገረኝ፣ ቆይ አንተ እዚህ ምን እየሰራህ ነው? ነው ወይስ እየተከታተልከኝ? ውዴ ምን ማለትሽ ነው? እዚህ ቤት ስጋ ለመብላት ሁሌ እመላለሳለሁ። አንተ? አዎ። እዚህ ስጋ ለመብላት ሁሌ አዎ። ትመጣለህ? እሺ እየሰማሁሽ ነው። እሺ ምን ማለት ነው? አዳ ጠረጴዛው ላይ ምን እየተከናወነ ነው? በፍጹም ሊገባኝ አልቻለም። እየሆነ ያለውን ነገር ልትነግሪኝ ትችያለሽ እባክሽ? ምንም የምነግርህ ነገር የለኝም አቶ ቦራ። ምን ለማድረግ እየሞከርሽ ነው? ለምሳሌ ምን? አዳ አሁን እየተናደድኩኝ ነው። ለምሳሌ ምን ማለትሽን ተይና ንገሪኝ። በይ ፍጠኝ፣ ቶሎ በይ። ይኸውልህ አቶ ቦራ፣ ያው ርቦን ነበር። እሺ ከወይዘሪት ቱክቼ ጋር ራት ለመብላት ነው የመጣ ነው። በፈጣሪ ስም ሩዝ ጋር እዚህ መምጣቱ እኔ ያለሁበት ሬስቶራንት ነው የመጣው። በአጋጣሚ ነው አይደል? አንቺና ቱክቼ ከድርጅቱ ወጥታችሁ እርቧችሁ ስለነበረም እኔ እዛ ሬስቶራንት እንሂድ ተባባላችሁና እኔና ፉሊያ ያለንበት ቦታ ድረስ መጣችሁ እና ይህንን ነገር እንዳምን ነው እያደረግሽ ያለሽው? እንደዛ ነው? ንገሪኛ። አቶ ቦራ ተመልሰን እንሂድ። እነሱን ቁጭ ብለው እየጠበቁን ንቀት ነው። በድጋሚ አሁንም ተናደድክብኝ አይደል? እሺ አዳ፣ እሺ በቃ እንመለስ፣ እንሂድ።
አንቺ ላይ መናደድ አልፈልግም ነበር አዳ። እሺ አሁን ምግባችንን ከበላን ወደ ጣፋጭ ነገር መሄድ እንችላለን አይደል? መልካም። የኬኩን ዝርዝር ልትሰጠን ትችላለህ እባክህ? ታዲያ አስቸኳይ ይሁን። አመሰግናለሁ። እስቲ ጣፋጭ በልተን ጣፋጭ ነገር እናውራ። እሺ የት ነው? በጣም ነው የማመሰግነው። አምጣ አምጣ፣ ውስጠኝ፣ እኔ አስተካክሏለሁ። አዳ እንኪ። ቱክቼ ያዢ። ፉሊያ እንቺ። አቶ ሩዝ ጋር እንካ ተቀበለኝ። እሺ ፉሊያ። ሳን ሴባስቲያን ቺዝ ኬክ ነው የምፈልገው። በጣም ጥሩ። ሳን ሰባስቲያን ቺዝ ኬክ። እንዴት ነው ወይዘሪት ፉሊያ? ብዙ ጊዜ ትመርጫለሽ? እኔም እሱን ልብላ። እኔ እንጃ፣ አንቺ ምን እንደምትፈልጊ እኔ አላውቅም። እኔ ደግሞ የአንቺን ምርጫ በደንብ አድርጌ ያውቀዋለሁ። አዳ አንቺ ምንድን ነው የምትፈልጊው? መብላት የምትፈልጊው ነገር ተናገሪ። እኔ ቤት ውስጥ የተሰራ ቻኮሌት ኬክ ነው የምፈልገው። በጣም ጥሩ። የተሻለ እንደምታደርጊው እርግጠኛ ነኝ። እንዲሁ ሳይሽ ቆንጆ የቤት ውስጥ እመቤት አይነት ሴት ነሽ። ስለዚህ ልታውቂ የምትችው የቤት ውስጥ ስራዎችን ብቻ ነው። ለነገሩ ሌላ ምንም ነገር ማድረግ አትችይም። በፈጣሪ ስም አዳ አዳ አዳ፣ እያናገርኩሽ ነው። እኝ አዳ አዳ አዳ፣ እኔ ነኝ። እንዳታደርጊው በጭራሽ። እሺ አዳ አቁሚ፣ አዳ አቁሚ፣ አዳ አቁሚ፣ አዳ። አሁን ጭንቅላትሽ እናፈነዳው ነው።